ገንዘብ ስታገኝ ጠገብክ፣ ፌመስ ስትሆን አፈላህ፣ ስልክ አትደውልም፣ ሲደወልም አታነሳም ምናምን። ያኔ የት ነበርክ? የት አባክ ነበርክ ያኔ? እከኬን እንደዛ ለማቋረጥ ሳክ ጫማዬ ስራ በመፈለግ ብዛት ተንሻፎ እንደዚህ ውሃ ልኩን አጥቶ በአንድ በኩል አዘንብዬ 4 ኪሎ ለ4 ኪሎ ፀሐይና አዋራ ሲበላኝ ስራ አገኘህ እንዴት ሆንክ ብለህ ደውለልኝ ታውቃለህ? የዛኔ የት ነበርክ? ካላቸው ሰዎች ጋር አይደለም ኪሳቸውን ገልበጠው ያስይዙሃል። እንደ ውሻ የገቡበት ውስጥ ትገባለህ። ለምን ብሄረ ጽጌ አይገቡም? አብራቸው ገብተህ ሳር ላይ ትተኛለህ ከጎናቸው። ታዲያ አሁን ምን ተገኘና እኔ ጋር ትደውላለህ? ለምንስ ትደውላለህ? ባይዘጓችን ላይ ይሄ መጥፎ ቢያደርጉበት ጥሩ አርግላቸው፣ ቀኝህን ቢመቱ ግራህን ስጣቸው በሚል አባባል አላምንም። ቀኝህን ከመታህ መንገጭለውን አርግፍለት፣ በጥፊ ፊቱን ፊልተር አስመስሎ አጣመ። ካልቻልከው ደግሞ ሩጥ ቃይደድ። ብቻ ይውላ ምን ለማለት ነው? የዛኔ ታች በነበርኩ ሰዓት አብረውኝ ስራ ሲሰሩ አብረውኝ ጊዜ ሲያሳልፉ ከነበሩ ልጆች ጋር አሁንም ከነሱ ጋር ስራ በመስራት በጣም ቢዚ ስለሆንኩኝ አትደውል፣ እንዳትደውል ሸቃቢጥ። አመሰግናለሁ።